ሰላም ይሄን ቪዲዮ እንደታያችሁት ይጸዳል አይደለ? ይለያል። እዚህ አሁን በዚህ ቪዲዮ ላይ ስንቶቻችሁ በኮሜንት ጽፋችኋል? በዚህ ቪዲዮ እስኪ የተሰማችሁን ስሜት ሁላችሁም ንገሩኝ። ስንት ሰዎች የማይሆን ነገር በውስጣችሁ አስባችኋል? ለማንኛውም ሲጻፉልኝ ኮሜንት ጋር በውስጣችሁ የተሰማችሁን ነገር ጻፉልኝ። እኔ ግን አንድ ነገር ልንገራችሁ። አዶናይና ጃኒ በመገናኘታቸው በጣም ነው ደስ ያለኝና ከምንም በላይ በጣም ደስ ብሎኛል ነው የምላችሁ። ማለት አሪፍ ነው እና ከአዶናይ መማር ያለባችሁ ነገር ምን መሰላችሁ? በጣም መማር ያለባችሁ ነገር ቢኖር መስሚያው ጥጥ ነው እና እንደገና ደግሞ በሰዓቱ አጀንዳ የነበረውን ነገር የራሱን የሆነ ነገር እስከሚያስተካክል ድረስ አላደለ ይሄ ማንነቱ ዝናው ምናምን ጃኒ እኮ እንደዚህ ነበረች ምናምን ከሚለው አንፃር ዝናው እንዳይወርድ እሷን ለተወሰነ ቀን ጓዳ ውስጥ ደበቃት። ታውቃላችሁ? ጓዳ ውስጥ ከደበቃት በኋላ አሜሪካ ሄዶ መስራት ያለበትን ስራ ማግኘት ያለበትን ቢዝነስ ካገኘ በኋላ ያው ሻወር ወስጄ ገና እየገባሁኝ ስለሆነ ውሃ እየተንጠበጠበ ነው ላበትን ምናምን እንዳይመሳችሁ አይደለም። እና መስራት ያለበትን ነገር ሰራ፣ ቢዝነሱን ምናምን አጠራቅሞ መጣ። እና ለማንኛውም ጃኒ ጋር በቪዲዮ የወጣበት ዋነኛ ምክንያት ምንድነው? ወደ ከአሜሪካ እንደመጣ የሆነ ሆቴል ይዟት ገብቶ ነበርና እዛ ሆቴል ላይ ፎቶግራፍ አንስተዋቸው ነበርና እዛ ነው አጋጣሚ እንትን ያሉት። ግን መጀመሪያ ማለት ነው ዩቲዩብ ላይ ገንዘብ መስራት የምትፈልጉት ሰዎች በዩቲዩብ ገንዘብ መስራት እንፈልጋለን፣ እንደዚሁም በቲክቶክ ገንዘብ መስራት እንፈልጋለን የምትሉት ሰዎች እንዴት ገንዘብ መስራት እንዳለባችሁ አስረዳችኋለሁ። ለምን አንተ አልሰራህም እንዳትሉኝ ለዚህም ምላሽ እሰጣችኋለሁኝ እና የራሳችሁ ኮንተንት ሊኖራችሁ ስለሚገባ ማለት እንዴት ቲክቶክ ላይ ቪዲዮ ብቻ በመስራት ገንዘብ መስራት ትችላላችሁ? ቪዲዮ ብቻ። ስለዚህ ምን አይነት ቪዲዮ መስራት አለባችሁ ቲክቶክ ላይ ገንዘብ ለመስራት? ለምሳሌ አዲስ አበባ ምናምን የምታያችሁ እያንዳንዱ ከፍቅረኛሞች ጋር ሌሎችም ሾርት ቪዲዮ ጓደኛሞች ባንድ ግሩፕ ሰርተው የሚሰሩት አጫጭር ቪዲዮዎች አሉ። ሾርት ቪዲዮ ምናምን ይቀጥላል ምናምን እያሉ ማለት ነው። እነዛ ቪዲዮዎች በሚለቀቁ ሰዓት ቲክቶክ ላይ እያንዳንዱ ቪዲዮ ታዋቂ ቲክቶከሮች በዛ ቪዲዮ ላይ ገንዘብ ያገኛሉ፣ ቪዲዮውን ብቻ ፖስት በማድረግ። ስለዚህ እስከ መጨረሻው ቪዲዮ ካዳመጣችሁኝ ስራ እየሰራችሁ ጎን ለጎን ቲክቶክ ላይ ገንዘብ መስራት ትችላላችሁ፣ ዩቲዩብ ላይ ገንዘብ መስራት ትችላላችሁ። እንደኔ ዩቲዩብ ስትሰሩ ላይክ እንደኔ አይደለም፣ በኔ መንገድ የምትሰሩ ከሆነ ገንዘብ አታገኙም። እኔ ዩቲዩብ ላይ የማገኘውን ገንዘብ አሳያችኋለሁኝ። ገባችሁ? አሳያችኋለሁ። የለም ዜሮ ነው። እኔ ገንዘብ አያስብልኝም። 2 ብር ወይ 1 ብር ነው የሚያስበው ነው የምሰራቸው ቪዲዮዎች። ለምን እኔ ብዙ ጊዜ የምሰራቸው ቪዲዮዎች ከህዝብ አንፃር ከሰላም አንፃር ምናምን የተወሰነ የተደበላለቀ ነገር ስለሆነ ብዙም ተመልካች የለውም። ቢመለከቱም ኢትዮጵያ ያሉ ሰዎች ምናምን የተወሰነ አረብ ሀገር ያለ ሰው ነውና ብዙም ያኔ ኳሊቲ ስለሌለው እንትን አይልም። ያን ያክል ቢዝነስ አልሰራም ምን ይላላችሁ ፈልጌ ነው። በቲክቶክም በተመሳሳይ እንደዚሁ። ነገር ግን አሁን ላይ እንዴት ዩቲዩብ ላይ ገንዘብ መስራት አለባችሁ እናንተ፣ ቲክቶክ ላይስ እንዴት ገንዘብ መስራት አለባችሁ? ማንም ሰው የማይነግራችሁ ነው የምነግራችሁ። በእውነት ማንም ሰው የማይነግራችሁ እንዴት መክፈት እንዳለባችሁ ነግራለሁ። ለምሳሌ ቲክቶክ ባላችሁበት ሀገር ላይ ወይም በምትጠቀሙ ስልክ ቁጥር ስለከፈታችሁ አይደለም የሚከፍታ። ለምሳሌ ሳውዲ፣ ዱባይ ምናምን የተለያዩ አረብ ሀገራት የምትኖሩ ሰዎች በስልክ ቁጥር የምትከፍቱ ከሆነ ወይም ባላችሁበት ሀገር ሆናችሁ ኢሜል ወይም በስልክ ቁጥር የምትከፍቱ ከሆነ ምንም አይነት አያስብላችሁም ቲክቶክ፣ ዩቲዩብ ያስብላችኋል። ገባችሁ? ወደዛ ከመግባቴ በፊት ስለ አዶናይ የተወሰነ ልበላችሁና ቲክቶክ ላይ እንዴት ገንዘብ መስራት እንዳለባችሁ፣ ቲክቶክ ላይ ምን አይነት ቪዲዮ መስራት እንዳለባችሁ፣ እንደዚሁም የምሰራው እኮ ቪዲዮ የለኝም ምን ብዬ ልስራ ይጠፋኛል፣ የሆነ ቪዲዮ ከሰራ በኋላ ከዛ በኋላ ሀሳብ ይበታተንብኛል፣ ምንም አይነት ሀሳብ የለኝም ለምትሉ ሰዎችም መልስ ይዘላችሁ እመጣለሁ ማለት። ስለዚህ ስራ እየሰራችሁ ጎን ለጎን ደግሞ ራሳችሁን እንድትቀይሩ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ማንም ስለማይነግራችሁ ነው። ታውቃላችሁ አብዛኛው ሰዎች በየወሩ አዲስ አበባ የሚኖሩ ሰዎች ቲክቶከሮች አብዛኛዎቹ አባብጠው የምታዩቸው በትንሹ በቀን በኢትዮጵያ 20 ሺህ ብር ይሰራሉ፣ በቀን 30 ሺህ ብር ይሰራሉ። አልሰሩም ተብሎ በቀን 10 ሺህ ብር ይሰራሉ በኢትዮጵያ ማለት በአንድ ቀን ውስጥ በሚሰሩት ቪዲዮ ማለት ነው። ያንን የቲክቶክ አካውንት መክፈት የምትችሉት በ7 ሀገራቶች ብቻ ነው። ያንንም ክፍያ የሚከፍለው ለ7 ሀገራቶች ብቻ ነው። ከዛ ውጭ አይከፍልም ማለት ነው ቲክቶክ። ስለዚህ እናንተ ግን ባላችሁበት ሀገር ሆናችሁ እንዴት ክፍያ ማስጀመር ትችላላችሁ? ሞኔታይዝ እንዴት ማድረግ ትችላላችሁ? አካውንት እንዴት ማስገባት ትችላላችሁ? ይህንን ግልጽ ለማይሆንላችሁ ሰዎች
100 ሪያል ብቻ እየከፈላችሁ ማስከፈት ትችላላችሁ። እስከ ሞኔታይዙ እስከ ዩቲዩብ እዚህ ጋር በማስቀምጥላችሁ ስልክ ቁጥር ዋትስአፕ ላይ ወይም በቀጥታ መስመር እያናገራችሁ የትኛውም ሀገር ናችሁ 100 ሪያል ወይም 100 ድርሃም እየከፈላችሁ ቲክታካችሁን እስከ ማስተካከል ደረጃ የሚከፍል አካውንት እንደዚሁም ሙሉ ስልጠና የምትሰሩት ቪዲዮ። ሌላው ነገር ደግሞ ቲክታካችሁ 10,000 ፎሎወር እና 100,000 ቪው ከታየላችሁ በኋላ ሞኔታይዜሽን የሚባል አለ። ክፍያ የሚጀመርበት ፕሮሰስ እንትን ፓስፖርታችሁን የምታስገቡበት የሌላም ሰው መሆን ይቻላል፣ ችግር የለውም። ዲጂታል መታወቂያም ይቻላል። ያንን የምታስገቡት እንዴት ነው የሚለውን ነገር ግራ የተጋባችሁ ሰዎች እዚህ ባለው ስልክ ቁጥር በዋትስአፕ አናግሩን። 100 ድርሃም ብቻ የከፈላችሁ መስራት ትችላላችሁ። የመዳም ቅመም ጎን ለጎን በቀን በኢትዮጵያ በትንሹ 5000 ብር መስራት ትችላላችሁ ማለት ነው። ኦኬ፣ ስለ አዶናይ ስነግራችሁ አዶናይ እንግዲህ ስለ ቲክታክ ልነግራችሁ ነው። አዶናይ ከዚህ በፊት በተለያዩ ችግሮች ውስጥ የወደቀ ነበረ። ጎዳና ላይ ወድቆ ነበር። ራስን እስከ ማጥፋት ደረጃ ደርሶ ነበር። የምግብ ቤት ሰራተኛ ሆኖ ተቀጥሮ ነበረ። የምግብ ቤት አስተናጋጅ ጋርድ ሆኖ ነበረ። ራሱን ለማጥፋት ሞክሮ ነበረ። ራስን በማርካት ማለት ራስን በማንስትሬሽን በዛ ውስጥ ተጠቅቶ ነበረ። በጣም ብዙ አደጋዎች ደርሰውበት ነበረ። ነገር ግን የቲክታክን እንትን ተጠቀመበትና ዛሬ ላይ አዶናይ ከራሱም አልፎ ለሰዎች እየረዳ ይገኛል። ይህ የሆነበት ሚስጥር ምንድነው? ደግሞ ብዙ ሰዎች ከእንትን ካለ ስለሚደርሳቸው ምንድነው ከረፈድ እያንዳንዱ ነገር ስለሚገባቸው ነው። አዶናይ በትንሹ በኢትዮጵያ በትንሹ በቀን 100,000 ብር ያገኛል። በትንሹ 100,000 ብር ያገኛል በሚሰራቸው የቪዲዮ ኮንተንቶች። ገባችሁ? ስለዚህ ሌላው ነገር ሰው ይሉኛል አለ ማለት የሆነ ቪዲዮ በሰራ ኮሜንት ጋር ስድብ ምናምን የሚባለው ነገር መስማት የለባችሁም። የምትሰሯቸው ቪዲዮዎች የሰው ቪዲዮ መጫን የለባችሁም። ከዛ ውጭ ግን ቲክቶክ ስትከፍቱ ዩናይትድ ኪንግደም ብላችሁ መክፈት ትችላላችሁ። ከዛ ኢሜል በጉግል ኢሜል መጠቀም ትችላላችሁ። ከታች የሳዑዲ አረቢያ ወይም ዩናይትድ ኪንግደም የሚላለ ከታች ጽፉ ያንን ትነኩትና ዩናይትድ ኪንግደም ብላችሁ መክፈት ትችላላችሁ። ከዛ ውጭ ቪዲዮ ለመስራት ለምሳሌ የምግብ ሙያ ያላችሁ ሰዎች፣ ምክር መምከር የምትችሉት ሰዎች፣ ኮሜዲ ሆናችሁ የሚያስቅ ቪዲዮ የሚያዝናና ቪዲዮ መስራት የምትችሉት ሰዎች፣ እንደዚሁም የራሳችሁ ተሰጥቶ ያላችሁን ነገር በሙሉ ምግብ እየበላችሁም ሊሆን ይችላል፣ ስፖርት እየሰራችሁም ሊሆን ይችላል። ጥራት ያለው ቪዲዮ ቢያንስ እስከ 1 ደቂቃ የሆነ ቪዲዮ ከሰራችሁ እመኑ መለወጥ ትችላላችሁ። ይህንን ታዲያ ማድረግ የምትችሉት የኢሜላችሁ ከ2 ዓመት በላይ የቆየ ኢሜል ካላችሁ በ1000 ፎሎወር ብቻ ይከፍላችኋል። ኢሜላችሁ አዲስ ከሆነ ደግሞ በ10,000 ሰብስክራይብ ይደርሳችኋል። ይህንን ሰብስክራይብ ደግሞ የተገዛ ሰብስክራይብ ከሆነ ወይንም ፎሎወር ከሆነ ማግኘት አትችሉም። ገንዘቡን በራሳችሁ ጥረት ያመጣችሁት መሆን አለበት። ዩቲዩብን መስራት የምትችሉት ሰዎች የምግብም ስራ እየሰራችሁ ጎን ለጎን ለማሳየት የራሳችሁም የሆነ ኮንተንት አይዲያ ካላችሁ ምግብ እየበላችሁም ሊሆን ይችላል፣ ምግብ እየሰራችሁም ሊሆን ይችላል፣ ምክርም ሊሆን ይችላል። በዩቲዩብም ቪዲዮ እየሰራችሁ ጎን ለጎን ገንዘብ መስራት ትችላላችሁ። ስለዚህ እናንተ አትሸወዱ። በያላችሁበት ሆናችሁ ቢዝነስን ስሩ። እኔ በሚሄድበት መንገድ የሚሄዱ ከሆነ አታገኙም ገንዘብ። ግን የራሳችሁን አይዲያ ከፖለቲካ ከዘረኝነት ከምናምን ወጥታችሁ ለየት ያለ ነገር የምትሰሩ ከሆነ ገንዘብ መስራት ትችላላችሁ፣ በዩቲዩብም በቲክቶክም። ስለዚህ ዩቲዩብን መስራት እፈልጋለሁ፣ ቲክታክን መስራት እፈልጋለሁ፣ ገንዘብ መስራት እፈልጋለሁ። በገጠር ሆናችሁ የመዝራ ስራ፣ የበግ ስራ፣ የተለያየ ቀን ስራ የምትሰሩ ሰዎች ካልጋ የገደም ምስል ጎን ለጎን የተወሰነ ቪዲዮ መስራት እፈልጋለሁ፣ በዚች ትንሽ ሳንቲም ማግኘት የምፈልግ አከፋፈቱ ምናምን ግራ ይገባኛል ካላችሁ በዚህ ስር ቁጥር ደውሉን ከፍትላችኋል። ሌላው ነገር ደግሞ እኛን ከፍተዋለን ካላችሁ ኮሜንት ጋር አስቀምጡልኝና ዩቲዩብም ቲክቶክም የሚከፍል ቲክቶክ የሚከፍልም ዩቲዩብ እንዴት መክፈት እንዳለባችሁ ቪዲዮውን ይሰራላችኋለሁ። ሰብስክራይብ እና ላይክ አድርጋችሁ ጠብቁ። ኮሜንት ጋር አስቀምጡልኝ። እናንተ በያላችሁበት ሆናችሁ መስራት ትችላላችሁ። ገንዘብ የሚሰራ ዩቲዩብ፣ ገንዘብ የሚሰራ ቲክታክ መስራት ትችላላችሁ። የእናንተ አይዲያ አንድ ብቻ መሆን የለበትም። ሙዚቀኛ ልትሆኑ ትችላላችሁ። በሙዚቃ ሊሆን ይችላል። ምግብ እየበላችሁ ሊሆን ይችላል። ስፖርት እየሰራችሁ ሊሆን ይችላል። ምክር እየመከራችሁ ሊሆን ይችላል። ብዙ ነገር ከጓደኞቻችሁ እየተቀዳደዳችሁ ሊሆን ይችላል። የ1 ደቂቃ ቪዲዮ ብቻ ፖስት በማድረግ ገንዘብ መስራት ትችላላችሁ። እንዳትሸወዱ። ማንም ሰው አይነግራችሁም። ከዛ በኋላ ክፍያውን እንዴት ማስጀመር ትችላላችሁ። እያንዳንዱን ነገር ደግሞ እዚህ ባለው ቁጥር ደውሉልና 100 ብር ከፍላችሁ ማስተካከል ትችላላችሁ። አይኛ እናስተካክላለን ካላችሁ ደግሞ የምናስተካክሉበት መንገድ
በነፃ ወደ እናንተ እናቀርብላችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም እንዴት ናችሁ? ይህ ወንድማችን በመርሳ አባገትዬ ቡሆሮ ሰዳቱ አካባቢ ነው ተወልዶ ያደገው። ኩላሊቱ አዝሏል። እንደዚሁም የቆዳውንም እንደምታዩት እየተላላጠ ነው። ከፍተኛ የሆነ በሽታ ሞት ነውና በምስሉ ላይ የምትመለከቷት እናቱ ናት። ኮኮባ ሰው ትባላለች። በዚህ በምስሉ ላይ በምታዩት አካውንት ባካችሁ የተቻላችሁን ለፈጣሪ ብላችሁ አግዟት። ፕሊስ ፕሊስ፣ በእናታችሁ በአላህ እንደ በፈጣሪ ይሁን አግዟት። በእናታችሁ እባካችሁ ሙጫ እባካችሁ ሰድቁኝ።